የተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባለቤት አመለሰት ሙጬ ፈረንሳይ መግባቷ ተሰማ። ከሰሞኑ በኢንስታግራም ገጿ ላይ በፈረንሳይ ከሚገኙ ቅንጡ ሆቴሎች ውስጥ በአንዱ ስትዝናና የሚያሳይ ፎቶግራፍ ይፋ ማድረጓን ተከትሎ አመለሰት ሙጬ ፈረንሳይ መጓዟ እየተነገረ ይገኛል። ቴዎድሮስ ካሳሁን ሌላው መላ ቤተሰቡ ቤት ይገኛል። የአመለሰት ሙጬስ ጉዞ ለምን የተፈለገ ነው በሚለው ላይ የተሰሙ አዳዲስ መረጃዎች አሉ። ኢትዮሪክ የተሰኘውን አልበሙን ከለቀቀበት ሰዓት ጀምሮ በአዲስ አበባ በኢትዮጵያ የሚገኘው ቴዎድሮስ ካሳሁን የደህንነቱ ጉዳይ በርካቶችን አስጨንቋል። እንዴት እንዲህ ፖለቲካዊ ይዘት ያለውን አልበም ይፋ ካደረገ በኋላ በኢትዮጵያ ሊሆን ወደደ የሚለው ጥያቄም የበርካታ ወዳጆቹና አድናቂዎቹ ጥያቄ ነው። ለዚህ ጉዳይ ቴዎድሮስ ካሳሁን ምላሽ አለው። ምላሽንም ሰጥቷል። በኢትዮጵያ የተገኘበት አሁንም ኢትዮጵያ ያለበትና ከዚህ ባሻገር ከሰሞኑ ቤተሰቡ ወደ ፈረንሳይ አመራ የተባለበትን ጉዳይ በተመለከተ የተሰማውን አዲስ መረጃ ይዘናል። ከዚህ ባሻገር እጅግ አነጋጋሪ የሆነው የቴዎድሮስ ካሳሁን የቅርብ ሰዎች የነ ዮሱፍ ያሲንን ጉዳይ በተመለከተ አዳዲስ መረጃዎች ተሰምቷል። በኢትዮሪክ አልበም ላይ የተሳተፉ የሙዚቃ ባለሙያዎችና የቴዎድሮስ ካሳሁን ቀኝ እጅ የሚባሉ ግለሰቦች እስር ከገጠማቸው ሳምንታቶች ተቆጥሯል። በትላንትናው ዕለት ፍርድ ቤት የቀረቡት እነ ዮሱፍ ያሲን በ3 ደቂቃ ውስጥ ችሎቱ አዲስ ውሳኔ በጉዳዩ ላይ መስጠቱ ተነግሯል። ድጋሚ የተሰጠው የምርመራ ቀንም አጠያያቂ ሆኗል። የዋስትና መብታቸውን በተመለከተም ከፍርድ ቤት የተሰጠ ምላሽ አለ። ይህንንም ጉዳይ ይዘናል። ከዚህ ባሻገር 150 ሚሊዮን የተሻገረው ተወዳጅነትና የፍቅር ጥግ ቴዎድሮስ ካሳሁን አልበሙን ካወጣ 1 ወር ገደማ የሆነው ሲሆን ይህን 1 ወር ባልሞላው ጊዜ ውስጥ ብቻ ከኢትዮጵያ ሕዝብ የሚልቅ ተወዳጅነትን ማትረፍ መቻሉ ተነግሯል። አልበሙ ብቻ ከ150 ሚሊዮን ተመልካች በላይ ማፍራት መቻሉ የተነገረ ሲሆን ይህም በአፍሪካ አዲስ ድንቅ ታሪክን ቴዎድሮስ ካሳሁን የጻፈበት እንደሆነ ተነግሯል። ከዚህ ባሻገር ዳስጣል የተሰኘው ሙዚቃም በሳምንታት ውስጥ ብቻ ከ25 ሚሊዮን በላይ ተመልካች በማግኘት በቪዲዮ ካልተሰሩ ሙዚቃዎች ውስጥ በርካታ ተመልካችን ያገኘ ሙዚቃ ለመሆንም መብቃቱ ተነግሯል። ኢትዮሪካት ስለሰራቸው አዳዲስ ታሪኮችና ስለ ሙዚቃው የተሰሙ ሰሞንኛ ጉዳዮችንም ይዘናል። ከዚህ ባሻገር የሙዚቃ ክሊፖችን በተመለከተ በርካታ ጥያቄዎች እየተነሱ ይገኛል። በተለይም በቴዎድሮስ ካሳሁን አድናቂዎች ዘንድ ዳግም ሙዚቆቹ እንዲነሳሱና በሕዝብ ዘንድም ያላቸው ተወዳጅነት ይበልጥ እንዲጨምር ለአንዳንድ ሙዚቃዎች የቪዲዮ ክሊፖች ሊሰሩላቸው ይገባሉ የሚሉ ጥያቄዎች ተነስተዋል። በዚህ ላይ በርካቶች ምርጫ አድርገዋል። የትኞቹ ሙዚቃዎች የቪዲዮ ክሊፖች ይሰሩላቸው በሚለው ላይ እናንተ ሀሳብ አስተያየታችሁን እንድትሰጡ ከወዲሁ ግብዣችን እናኖራለን። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ዛሬም በአዲስ መረጃ ወደ እናንተ መጥተናል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉ ልባዊ ግብዣችን ነው። ቀጥታ ወደ ዝርዝር ጉዳዮቻችን እናመራለን። ቴዎድሮስ ካሳሁን በተደጋጋሚ በቃለ መጠይቆች ላይ ከኢትዮጵያ ብሎም ደግሞ ከአዲስ አበባ ርቆ ሕይወትን መግፋት እንደማይችል ይገልጻል። በኢትዮጵያ ፍቅር እንደተነደፈ የሚናገረው ሙዚቀኛው ከኢትዮጵያ ወጥቶ መሽቶ እንደማይነጋለትና በሀገሩ ፍቅር ከሀገሩ ውጭ መኖር የማይችል ኢትዮጵያዊ ስለመሆኑም በተደጋጋሚ ያነሳል። በአሜሪካ በአውሮፓ በርካታ ቆይታዎችን ቢያደርግም ነገር ግን የሥራ ጉዳዮችና አስገዳጅ ሁኔታዎች ካልተፈጠሩ በስተቀር ከአዲስ አበባ ከመኖሪያ ቤቱ መውጣት የማይፈልግ ሰው ስለመሆኑ የቅርብ ወዳጆቹም ይመሰክራሉ። ኢትዮሪካ የተሰኘው አልበም ከተለቀቀም በኋላ ቴዎድሮስ ካሳሁን የት ይገኛል የሚለው ጥያቄ የበርካቶች ጥያቄ ነበረ። በተለይም ደግሞ ዳስጣልና ሌሎች ስራዎችን የያዘው ፖለቲካዊ ይዘት ያለውን አልበም የለቀቀው ቴዎድሮስ ካሳሁን በሀገር ቤት ሊሆን አይችልም፣ አሜሪካ ነው የሚገኘው የሚሉ መረጃዎችም በወቅቱ በስፋት ሲሰራጩ ነበረ። በቅርብ ወዳጆቹም ዘንድ ቴዎድሮስ ካሳሁን ያለበት አይታወቅም ነበር። በመጨረሻ ግን በፌዴራል ፖሊስ ጭምር ቴዎድሮስ ካሳሁን አዲስ አበባ እንደሚገኝ እንደ ማንኛውም ኢትዮጵያዊ የየዕለት ኑሮውን እየገፋና በሰላማዊ መንገድም እየኖረ እንደሚገኝ ተነግሯል። ቴዎድሮስ ካሳሁንም በወቅታዊ ጉዳዮች ላይ በሰጠው ምላሽ አዲስ አበባ በመኖሪያ ቤቱ ከቤተሰቡ ጋር
መልካም የተባለ ሕይወትን እየገፋ እንደሚገኝና ኢትዮጵያ በመኖሩም እጅግ ደስተኛ እንደሆነም ገልጿል። ይህንን ተከትሎ ከሕዝቡ ጋር ሕዝቡ የሚገጥመውን ፖለቲካዊ ጉዳይ ሁሉ አብሮ ለመጋፈጥ የወደደ ጀግና ሰው ስለመሆኑ አሜሪካዊው የቀድሞ የውጭ ጉዳይ ሚኒስትር ጭምር ገልጿል። አሁን ላይ ጋዜጠኞች ደፋሮች አይደሉም፣ ነገር ግን ሙዚቀኞች ለሀገራቸው ለሕዝባቸው የሚቆሙ ደፋሮች ናቸው። ከነዚህም ውስጥ አንዱ ተምሳሌት ቴዎድሮስ ካሳሁን ነው በሚል ጽሑፍ በአንድ ወቅት ማስፈራቸው የማይዘነጋ ነው። ነገር ግን ከሰሞኑ የቴዎድሮስ ካሳሁን ባለቤት የሆነችው አመለሰት ሙጬ ፈረንሳይ መጓዟን የሚያመለክቱ መረጃዎች ወጥተዋል። አመለሰት ሙጬ ከሰሞኑ በኢንስታግራሟ ላይ ፖስት ባደረገቻቸው ፎቶዎች ላይ ፈረንሳይ ሀገር ከሚገኙ በአንዱ ቅንጡ ሆቴል ውስጥ እንደምትገኝ የሚያሳይ ሲሆን ለሥራ ጉዳይም ከኢትዮጵያ እንደወጣች ተገልጿል። ነገር ግን አሁንም የቴዎድሮስ ካሳሁን ሌሎች ቤተሰቦችና እንዲሁም ተወዳጁ ሙዚቀኛ አሁንም ኑሮውን በአዲስ አበባ እንዳደረገና ከሀገር እንዳልወጣ ተገልጿል። ከዚህ ባሻገር የቴዎድሮስ ካሳሁን የቅርብ ወዳጆችን የክስ ሂደት በተመለከተ በትናንትናው ዕለት እጅግ አስገራሚ የሆነው ጉዳይ በፍርድ ቤት ተፈጽሞ 3 ደቂቃ ብቻ ፈጀ የተባለው የፍርድ ቤት ቆይታ በበርካቶች ዘንድ እጅግ አነጋጋሪ ነበር። ባለፈው ቀጠሮ ፖሊስ የ14 ቀናት የምርመራ ጊዜ የጠየቀ ሲሆን ፍርድ ቤቱም ይህንን ጥያቄ በመቀበል የ14 ቀን የምርመራ ጊዜ ፈቅዶ ነበረ የተከሰሱበት ወንጀልን በመግለጽ። ነገር ግን ከ14 ቀናት የምርመራ ቆይታ በኋላ ዳግም በትናንትናው ዕለት የተሰየመው ፍርድ ቤቱ በ3 ደቂቃ ውስጥ ፖሊስ የጠየቀውን 9 ቀናት ተጨማሪ የምርመራ ጊዜ በመቀበልና ከዚህ ባሻገር ደግሞ በነ ዮሱፍ ያሲን የቀረበውን የዋስትና መብት ውድቅ በማድረግ ፍርድ ቤቱ የትላንትና ውሎውን ዘግቷል። ይህም በበርካቶች ዘንድ እጅግ መነጋገሪያ የነበረ ነው። ሙዚቀኞቹ በሙዚቃ ሥራ ላይ የነበሩ ከዚህ ባሻገር ደግሞ የቴዎድሮስ ካሳሁን የቅርብ ወዳጆች ፕሮሞተሮችና እንዲሁም ደግሞ በሙዚቃው ሙያ ላይ የሚገኙ ሰዎች ሆነው ቢገኝም ነገር ግን የተከሰሱባቸው ወንጀሎችም እጅግ አስገራሚ ሆነዋል። ፖሊስም ጉዳዩን ለማጥራትና ከእውነታው ላይ ለመድረስ አሁንም ተጨማሪ የምርመራ ጊዜያትን እንደሚፈልግ በመጠየቁ የምርመራው ጊዜ እንደተፈቀደ ተነግሯል። ጉዳዩን በቀጣይ መረጃዎችን በመከታተል እናደርሳችኋለን። ከዚህ ባሻገር 150 ሚሊዮን የተሻገረው ተወዳጅነትና የፍቅር ጥግ ከኢትዮጵያ ሕዝብ ቁጥር በላይ የሆነው የቴዎድሮስ ካሳሁን አድማጭ ጉዳይም ከሰሞኑ መነጋገሪያ የሆነ ጉዳይ ነበረ። የቴዎድሮስ ካሳሁን አዲስ አልበም 1 ወር ባልሞላ ጊዜ ውስጥ ብቻ ከ150 ሚሊዮን በላይ የሆኑ ተመልካቾችን ማፍራት መቻሉ ተነግሯል። ይህም በዩቲዩብ ገጹ ብቻ መሆኑ የተነገረ ሲሆን በአጠቃላዩ ግን ከ200 እና ከ300 ሚሊዮን በላይ የሚሆኑ ተመልካቾችን አልበሙ ማፍራት መቻሉና በመላው ዓለምም ትልቅ የሆነ ተወዳጅነትና ተቀባይነት ማግኘት መቻሉም በስፋት እየተነገረ ይገኛል። ከዚህ ባሻገር ተወዳጅ የሆኑ የቴዎድሮስ ካሳሁን ስራዎች የሙዚቃ ክሊፖች ይሰሩላቸው የሚሉ ጥያቄዎች በወዳጆቹና በአድናቂዎቹ ዘንድ በስፋት እየተነሱ ይገኛሉ። እንደ ጀንበር፣ መርከብ፣ መሬማ እንዲሁም ደግሞ ጽዮን ሙሽራዬ፣ ዳስጣል፣ ሳምነው፣ ሺ ቢባል ዘመኑ፣ ሌሎች የሙዚቃ ትራኮችም የቪዲዮ ክሊፖች ሊሰሩላቸው ይገባሉ የሚሉ ጥያቄዎች ከሰሞኑ እየተነሱ ይገኛል። የእናንተስ ተወዳጅ ስራዎች የትኞቹ ናቸው? የትኞቹ ሙዚቃ ክሊፖች ቢሰሩላቸው ውብ ይሆናሉ ብላችሁ ታስባላችሁ? ሐሳባችሁን በኮመንት መስጫው ላይ አስፍሩልን። መረጃችን ይህንን ይመስል ነበር።